ጥሩ ደላላ አጋጥሟችሁ መኖሪያ ፈቃዳችሁን በስርዓቱ ሰርቶ እጃችሁ ካስገባላችሁ ምን ትፈልጋላችሁ? ይሄ እኮ ያለው ታዲያ አቅራቢያችሁ ላይ ነው ያለው። የሰፈርህን ደላላ ብቻ ነው ማመን ያለብህ። ለምን ነገ ብትመለስ ትይዘዋለህ። ሁለተኛ እንደገና ደግሞ እሱም ደግሞ ይይዘኛል ሲል ያሰራልሃል። አይገቡ ገብቶ እናንተ ለምንድን ነው ግን ሌላ ቦታ እየሄዳችሁ የማታውቁበት ርቃችሁ እየሄዳችሁ ብራችሁን እዚህ ሀገር ስመጡ በቃ ብራችሁም ሳትሆኑ እናንተም ህይወት ተበላሽቶ ለምን ይቀራል? ኧረ ተው ግድ የላችሁም። ተው ፋሚሊ ተው። እኛ እኮ ደላላን ጠልተን አይደለም፣ ይስሩ። ግን የሚሰሩ ስራ አንዳንድ ጊዜ አንዳንድ ሌባ ደላላው ጥሎ ማለፍን እየተጠቀሙ የሰውን ህይወት እያበሳቆሉብን ነው። ምን ይላሉ? ደላላ መቼም ኪስ ገብቶ ያነሳ የሚሉ ልጆች አሉ። አንዳንድ ታዋቂ ነን የሚሉ እባካችሁ ግድ የላችሁም። የሰፈራችሁ ሰው አለ፣ የሚታወቅ ደላላ አለ። እሱን ጠይቃችሁ ብትመጡ እናንተ ምን ትሆናላችሁ? ከቤተሰብ ደብቃችሁ ከዛ መጣችሁ እዚህ ከገባችሁ በኋላ እንደገና ማልቀስ ብሬን ተበላሁ አይጠቅምም እኮ ተናገርን።